የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ናስቲናና ቆይና በሰሩ ሊዛጠር ከንጀራ ተሸክመት አልፋለ ለኛ ሁሌ ይዞ ነው የሚዞረው እና ሁሌ እንጀራ እንጀራ የላት ናስከምጠው እንጀራ ነው ወንድም እንጀራ ነው እንጀራ ሳይኪ ሞልቶ 200 ብር ስጪኝ እንዴ የምን 200 ብር አንተ ተቀበልና ስራ ልብስ ለማሳጠብ ነው እንዴ ያገባሽኝ ይላል በቃ ዳኒ ግን ይችላል ማለት ሆላ ፋሚሊ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ዳኒ ዛሬም ባበደ ቪዲዮ ከች ብዬላችኋለሁ። አብረን ፈታ ዘና እንልባችኋለን። እናንተ ቪዲዮ ከመጀመሩ በፊት ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮአችን መጣች። ፌሚኒስት የሆነች ሚስት ስታገባ ዳኒ ግርግር አሰማም እንዴ ቤት ልትሄጂ ነው? እኔ መረዳከመኝ እንዴ ያስቸገሩኝ ነበር። ደግሞ ቀደም ጂም ቤት ልሄድ ነው እቃውንና ልብሱን አጥብጠብ እንዴ ጂም ቤት እኔ እዚህ ጋር እንደዚህ እንትን እያልኩኝ እንዳመጭኝ ይኸው እነ ሳሚና በቃ እንደዚህ ጎረኛችሁ ማለት በቃ ወንዱን ሲሰራሰራሉ እነሱ ደግሞ ውጪ ነው ጭራሽ ጂም ልሄድ ነው። ኧረ ፌሚኒስት ምን ከባድ እና ፈታ እንበል ዛሬ እያሉኝ ነው። የምን ፈታ ነው? የምን ፈታ ብሎ ነገር የለም። ስራውን ስራ 200 ብር ስጪኝ እንዴ የምን 200 ብር አንተ ተቀበልና ስራ ልብስ ለማሳጠብ ነው እንዴ ያገባሽኝ ይላል በቃ ዳኒ ግን ይችላል ማለት ወዴት ነው የምትሄደው? መፋታት ነው የምፈልገው በቃ ካሁን በኋላ ቤት እቺ ለ9 ዓመት እኮ ነው የተፈራረም እና ቢሆንስ እዛ ሌሊቱን ሙሉ አሳሬን ስታሳይኝ ታድሪያለሽ። ይዋስቲም ነው እንዴ 9 ዓመት የተፈራረም ማለት በዛ ላይ እሱ ደግሞ ሌሊቱን ሙሉ አሳሩን እየበላ ነው። ልብስ ያጥባል ያጥባል ማያጥበው ነገር የለም በሞት እዚህ ጋር ሳህን ዕቃ ልጅ እኔ ባስጠላኝ በቃ ቤት 9 ዓመት ተፈራርመናና 9 ዓመት ተሰራታ 9 ዓመት ገረዶኝ መኖር አለብኝ እንዴ? ብስታለቅ ይቻለኛል አንቺ ጋር ኖርም ቆምባል። ስሚ ሄለን እንዴት ስለምነኝ እንደነበር ታውቂያለሽ። እሷ እንደዚህ አታገላታኝ። ሄለንን ስም አታንሳብኝና ስራውን ስራ አንቺ አሮጊት ያውሺ ሰውዬ ሄለን ልጅ እኔን ሴትዮ ምንድነው አበላሽ ማለት እኮ ፈጣርሽ ማለት ነው። ስራን ስራ ይመች ዳኒ ሌላ ወሬ አረ ቤቲ በእግዚአብሔር እሺ ዛሬን ወጣ ጊዜ ታታለበልሽ ምንም ወጣ ብሎ ነገር ማንንም አላገኝም። ማንንም ይኸውልሽ ማንንም እና ሄለን ስለኛ ዘቹ ወጣ ብዬ ታብሎ እንግዲህ ለምን ወጣት እሷ እምቢ እያለች ነው እንግዲህ የተበቀለች መሰለኝ። ግን እኛ እንደዚህ አናረግም እንወንዶች እና ቅድስት ብቲ ማንንም አላገኝም። እግዚአብሔር እናትሽ ቤት ልትሄጂ አይደል? አፍቅጂልኝም ለአንድ ቀን አልፈቅድም ብሎ ነገር የለም። ስራውን ሰርተህ ቤት አትለማመጠኝ። ኧረ በእግዚአብሔር ይራይ በቃጅልኝ እግሬን ልቀቀኝ። ዞር በል ጨምላቃ። ኧረ ይቻላል አምልጣም በኋላ ከአንቺ ጋር ወዴት ነው የምትሄደው? ፋርማሲና ደንበኛቸው ሰላም ነው። ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን ሰላም የጭንቅላት መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር ግመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ። በዚህ እድሜ አባት መሆን አልችልም። እንደዚህ መዘገብ ማለት ነው። ጥያቄያችሁ ምንም አይገናኝም። የደንበኛ ጥያቄ ነው። አራምባና ቆቦ ፋርማሲ የለ ነገር ነው የሚጠይቁት። እግዚአብሔር ይዳቸው። ሰላም ወንድሜ፣ የእንስሳ መርዝ ይኖራል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለኩት። አይ የለኝም። በቃ እሺ ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖራል? የምን ማስነሻ? ያው የሞተር አልልህ የዚህ ነው ለመጣው አንተ ልጅ አይመሩም። ሁሌ እንጀራ ተሸክሙ እንጀራ ፍለገ ከዚህ እንደዚህ አይነት ቪዲዮ ሰርቷል። መጀመሪያ አካባቢ እንደዚህ ቫይረስ አጣቢስ ተሰርቶ ነበርና የሚገርም ቪዲዮ ነው። ናስቲናና ቆይና በሰሩ ሊዛጠር ከንጀራ ተሸክመት አልፋለ ለኛ ሁሌ ይዞ ነው የሚዞረው እና ሁሌ እንጀራ የላት ናስከምጠው እንጀራ ነው ወንድም እንጀራ ነው እንጀራ ሳይኪ ሞልቶ ነው ለምን ይዞ እንጀራ ነው በእናትህ እና ምን ያስለቅሳል? ይዲዳት ገና ምንም ሳይርግ ታይቶ ሌላ ነገር ይዛል እንዴ? ሳይላቀ አያገኛቸው አላበዙትም እንዴ እነሱ እንዴ? ሁሌ ልጅኛ ዛሬማ ዛሬ ሲሰራው ዩ ራሱ ዘቅ ዛሬ ማለት አብሮ በልቶ የሚከዳ እንደ ይሁዳ እለያሉ ባንዳ ባንዳ አንከስ በለመሰሰል አብሮ በልቶ የሚከዳ እንደ ይሁዳ ለምን ድሪል በእንጀራ ድሪል በእንጀራ ትኛል። አሬ ይቻላል
ይገርም መሰለኝ በጣም እንደዚህ ያወጣው በጣም ይፈራል ማለት ነው። እንግዲህ እንደዛ መሰለኝ እናቁ እንጀሬን አይነቀን ሬዲዮችን አዶናይ ነው። አዶናይ በጃኒ ጉዳይ እንግዲህ መልስ ሰጥቷል። እስካሁን ዝም ብያለሁ ብሎ ነበር። እንግዲህ እስካሁን መልስ ሰጥቷል። መልሱን እስኪ እንስማው ምን እንደሚል። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? ይሄ ምን ተጠርጣሪ ነው? በጣም ብዙ ሰው እንግዲህ ሜንሽን እንደሚያደርገው ጥያቄ እንደሚጠይቀው አልጠራጠርም። ምክንያቱም ይሄ ነገር ተፈጠረ፣ ጃኒ ላይ የተፈጠረው ነገር አዶናይ ምንም መልስ አልሰጠም እስካሁን እና በጣም ብዙ ይጠብቀው ነበር። እሱም ግን እስካሁን ምንም አልተናገርም ነበር። አሁን እንግዲህ ሊናገር ነው። ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። እንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ነው ተውት፣ የሰማችሁት ወሬ ተውት፣ ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። ነው እንግዲህ ጃኒ እንደምታውቁት 2.5 ነው። በነገራችን ላይ አዶናይ ሞት በጣም የሚገርም ሰው ነገሮችን በጣም ከብዙ አንግል ነው አስሎ የሚያዩና እና ይሄ ይመቸው 6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ያለው እንግዲህ የጃኒ አካውንት ባን አድርገውባታል። ያው ሪፖርት አስደረጉ ይመስለኛል። ግን ምንም እንደዚህ እንደሚያደርጉ ራሱ አላውቅም። እሱ ያለው እንግዲህ ያው እኛ የምንሰራው ነገር ነው እየሰራች ያለች ለየቴሌቪዥን ነገር ማለት ነው። እኛም ላይ እንገባለን፣ እሷም ላይ እየገባች። ከዛ ውጪ ምን ነገር አላደረገችም። ያው ባለፈው በተወራው ነገር ከጆን ዳንኤል ጋር በሆነ ነገር ነው መሰለኝ። በዛ ምክንያት እንግዲህ አካውንቷ ባን እየተደረገባት እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ እንግዲህ አዶናይ ባነሳሳው ሰው ማለት አሁን ለምሳሌ አንድ ሰው ከዚህ በፊት የነበረው ነገር መጥቶል ነው ሊሆን ይችላል ነበር። እንግዲህ አሁን ግን ከተለወጠ ከተሻሻለ የቀድሞ ነገሩን ያሱ ሰው መጣል በዛ ነገር እንትን ማለት የሆነ ያ ነገር መጥፎ ነገር እንዲሰሙ ማድረግ በጣም ይወርድ የሆነ በጣም የሚያስጠላ ነገር ነው። የምር እንደዚህ የምታረጉ ሰዎች ግን አድቡ፣ ተመለሱ። በቃ ያ ሰው ከተመለሰ ተመለሰ። ወደ ኋላ መመለስ ያን ሰው ወደ ኋላ መመለስ በጣም ሞት ፌር ያለው ነገር ነው። በጣም ያስጠላል። እንደዛ የምታረጉ ሰዎች ግን ረፉ። ከልቤ ሆኜ ልንገራችሁ የሷ ጥረት የሷ ተስፋ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ። ለካ ማርያም ለዚህ ሰው ይሄ ምንም አይወጣ። እውነት አንዳንዴ ማለት ነው ልንገራችሁ
የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ። ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት እፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይራል እንዴ! ስራ ላይ ተሰማሩ። አዲስ እድል እየመጣ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ። በለው ይደብራል። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ ነው ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጥታ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። አዶናይ ግን ማያንሰል በስማሙት ነው። በጣም የሚገርም ነው ነገሮች እንዳልኩት በጣም ከብዙ አንግል ነው ሰው ነው። እንግዲህ አሁን ያነሳው ራሳው አንደኛ ሐሳብ እና ለምንድን ነው ሰው ሲያልፍለት ማትወዱት ትመቀኙት ነው? ይሄ በጣም የሚደብር ነገር ነው። እኛ ልጆች ደግሞ ይሄ ነገር አለብንና ይሄን ነገር በጣም ማስወገድ ያለብን ነገር ነው። እና እንደዚህ የምታደርጉ ሰዎች አድቡ፣ እረፉ። በቃ ሰው ካለፈለት አለፈለት ነው። ያለፈውን ነገር ያነሳችሁ ሰው ወደኋላ ለመጎተት ወይ ለመጣል እንደዚህ ነገር አትሞክሩ። አሁን ለምሳሌ እንደዚህ መጥፎ ነገር የምታደርጉ ሰዎች ለጊዜው ነው ደስ የሚላችሁ እንጂ በኋላ መጨረሻችሁ አያምርም። እና መልካሙ ደግነት ደግሞ ለራስ ነው። አዶናይ ግን በራቡ የምር ይችላል። ይገርም ሐሳብ ነው። ማርያም ይመቸኛል። ባርታለን ምርጥ ልጅ። ያኛው አካውንት እንግዲህ ገብታችሁ ኮፒ ሊንክ አድርጉላት። ፎሎ ካደረጋችሁም ፎሎ አድርጓት። እንግዲህ ይመችሻል አዶናይ። የዛሬ ቪዲዮአችን እነኚህ ይመስሉ ነበረ። በቪዲዮቹ ፈታ ዘና እንዳልን ቁም ነገር እንደወሰድን አልጠራጠርም። ቪዲዮ እስክንገናኝ ድረስ ይሜ ተመቹት።